ከ65 ዓመት በኋላ ሕይወት ያበቃል ብለው ያስባሉ? ተሳስተዋል። የሰው ልጅ አካል በጥሩ ሁኔታ ከተያዘ ከ100 ዓመት በላይ እንዲኖር ተፈጥሯል። ይህ ማለት 65 ዓመት ላይ ገና የሕይወቶን እኩሌታ ነው ያሳለፉት ማለት ነው። ልቦ አሁንም በቢሊዮን የሚቆጠሩ ጊዜያት መምታት ይችላል። አእምሮ አዳዲስ ሴሎችን የማብቀል ተፈጥሯዊ ብቃት አለው። ጡንቻዎትም ቢሆኑ በትክክለኛ እንክብካቤ ከተያዙ ከወጣትነቶ ባልተናነሰ ጠንካራ ሆነው መገንባት ይችላሉ። ነገር ግን አብዛኛው ሰው ከእድሜ ጋር ተያይዞ የሚመጣውን የተፈጥሮ መዳከም እንደማይቀር ዕድል አድርጎ በመቀበል ራሱን መንከባከብ ያቆማል። በየጠዋቱ የምንፈጽማቸው ትናንሽ የተሳሳቱ ልማዶች ሴሎቻችን እንዲያረጁና ለተለያዩ ስር የሰደዱ በሽታዎች እንዲጋለጡ ያደርጋሉ። የሃርቫርድ ዩኒቨርሲቲ ተመራማሪዎች ከ60 ዓመት በላይ የሆኑ 44000 ሰዎችን ለ20 ዓመታት ያህል ተከታትለው አንድ አስደናቂ እውነት ላይ ደርሰዋል። በየጠዋቱ ጥቂት ቀላል ልማዶችን የከወኑ ሰዎች የአእምሮ፣ የጡንቻና የሰውነት ጥንካሬያቸውን ጠብቀው እስከ 30 ተጨማሪ ጤናማ ዓመታትን መኖር እንደቻሉ አረጋግጠዋል። ጠዋት ከነቁ በኋላ ያሉት የመጀመሪያዎቹ 60 ደቂቃዎች ወይም ወርቃማው ሰዓት የምንለው ሴሎቻችሁ እንዲጠገኑ ወይም እንዲደክሙ የሚወስኑበት ወሳኝ ጊዜ ነው። ስለዚህ በዛሬው ቪዲዮአችን ምንም አይነት ተጨማሪ መሳሪያም ሆነ ውድ መድኃኒቶች ሳያስፈልጓችሁ በዚህች ወርቃማ ሰዓት የምትተገብሯቸው ከ65 ዓመት በኋላ ዕድሜን የሚያረዝሙና ወጣትነትን የሚመልሱ 5 ሳይንሳዊ የጠዋት ልማዶችን እንመለከታለን። ወደ ዝርዝር ሳይንሳዊ ሚስጥሮቹ ከመግባታችን በፊት አሁን ከየትኛው የዓለም ክፍል እየተከታተሉን እንደሆነና ዕድሜው ስንት እንደሆነ በኮሜንት ላይ ያካፍሉን። እንዲሁም ለጤናው የሚሆን ጠቃሚ መረጃ እንዳያመልጦ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ልማድ ቁጥር 1 የሰውነትን ሞተር በውሃ ማስነሳት ወይም ሃይድሬሽን ነው። ጠዋት ካልጋው እንደተነሱ ምንም አይነት ምግብ ሳይመገቡ 2 ብርጭቆ ለብ ያለ ውሃ መጠጣት ከሚያስቡት በላይ ጤናን ይታደጋል። በሌሊት እንቅልፍ ውስጥ ሳለን በትንፋሽና በላብ አማካኝነት ከፍተኛ መጠን ያለው ፈሳሽ ከሰውነታችን ይወጣል። በዚህም ምክንያት ጠዋት ስንነሳ ደማችን የመወፈርና የመርጋት ባህሪ ያሳያል። ይህም ልባችን ደምን ለመግፋት በ23% ያህል ጠንክሮ እንዲሰራ ያስገድደዋል። ታዲያ በዚህ ሰዓት በባዶ ሆድ የሚጠጣ ውሃ ግን እንደ ተፈጥሯዊ የደም ማቅጠኛ ሆኖ በመስራት የልብ ህመም ስጋትን በ41%፣ እንዲሁም የጭንቅላት ደም ግፊትን ወይም የስትሮክ ስጋትን ደግሞ በ37% ይቀንሳል። አብዛኞቹ ሰዎች ጠዋት እንደነቁ ቀጥታ ወደ ቡና ይሮጣሉ። ነገር ግን ቡና በባዶ ሆድ ሲጠጣ ሰውነትን የበለጠ የሚያደርቅ ከመሆኑም በላይ የኮርቲሶል ወይም የጭንቀት ሆርሞን እንዲያገረሽ ያደርጋል። የወጣውን ፈሳሽ ለመተካት ለብ ያለ ውሃ መጠቀም ከቀዝቃዛ ውሃ ይልቅ በ40% በፍጥነት ወደ ሴሎቻችን ይሰርጻል። የጠዋት የፈሳሽ እጥረት ደግሞ አእምሮ እንዲኮማተርና የማስታወስ ብቃት እንዲቀንስ ያደርጋል። በተጨማሪም ውሃ በበቂ ሁኔታ መጠጣት የኩላሊትን የጽዳት ሥራ በእጅጉ የሚያቀል ሲሆን የፊኛ ካንሰርና የኮሎን ካንሰር ስጋትን ይከላከላል። ልማድ ቁጥር 2 የተፈጥሮ ብርሃንን እንደ መካኒክ መጠቀም ነው። ጠዋት ካልጋው በነቁ በ10 ደቂቃ ውስጥ የመስኮቶን መጋረጃዎች በመክፈት የፀሐይ ብርሃን በፊትዎ ላይ እንዲያርፍ ማድረግ የሴል እርጅናን በመቀነስ የባዮሎጂካል ዕድሜውን እስከ 5 ዓመታት ያህል ወደ ኋላ ሊመልሰው እንደሚችል በሳይንስ ተረጋግጧል። የጆንስ ሆፕኪንስ ዩኒቨርሲቲ ጥናቶች እንደሚያሳዩት በአይናችን ውስጥ የሚገኙ ልዩ የብርሃን ተቀባይ ሴሎች የጠዋት ብርሃን ሲያገኙ ለሰውነታችን ዋና የሰዓት ተቆጣጣሪ ለሆነው የአእምሯችን ክፍል ቀጥታ መልእክት ይልካሉ። ይህም የሜላቶኒን ወይም የእንቅልፍ ሆርሞን መጠንን በ50% በመቀነስና የኮርቲሶል መጠንን በ35% በመጨመር ሰውነታችን በትክክል እንዲነቃና የሴል ጥገና እንዲጀምር ያደርጋል። ይህንን የጠዋት ብርሃን የሚያገኙ ሰዎች ግን የሰውነታቸው የተፈጥሮ የጊዜ ስርዓት ወይም ሰርካዲያን ሪትም ይዛባል። ይህም ከሰዓት በኋላ ከፍተኛ ድካም እንዲሰማቸው፣ በሌሊት ደግሞ እንቅልፍ እያቋረጠ እንዲያስቸግራቸው ያደርጋል። በጊዜ ሂደት ይህ ስህተት ለአእምሮ መሳት ወይም ለዲሜንሺያ በሽታ የመጋለጥ ዕድልን ይጨምራል። በጥናቱ መሰረት የጠዋት የፀሐይ ብርሃን የሚያገኙ አረጋውያን የእንቅልፍ ጥራታቸው በ43% ጨምሯል። የድብርት ስሜታቸው በ38% ቀንሷል። እንዲሁም የዕድሜያችን ጠቋሚ የሆኑት የክሮሞዞም ጫፎቻችን ወይም ቴሎሜርስ ረጅምና ጤናማ ሆነው ተገኝተዋል። ሶስተኛ ልማድ የጡንቻን ጋሻ በ30 ግራም ፕሮቲን መገንባት ነው። ጠዋት ካልጋው በነቁ በ90 ደቂቃ ውስጥ 30 ግራምና ከዚያ በላይ ፕሮቲን መመገብ ከልብ ህመም በላይ የብዙ አረጋውያን ህይወት የሚቀጥፈውንና ገዳይ የሆነውን የጡንቻ መመናመን በከፍተኛ ሁኔታ ይከላከላል። ከ60 ዓመት ዕድሜ በኋላ በየዓመቱ እስከ 3% የሚደርስ የጡንቻ መጠን በድብቅ ይቀንሳል። የጡንቻችን መጠን ከተወሰነ ወለል በታች ሲወርድ ደግሞ የማጠናከሪያ አቅማችን ስለሚደክም የመውደቅ አደጋን ይጨምራል። ከ65 ዓመት በኋላ ደግሞ መውደቅና የአጥንት መሰበር በዓመቱ ውስጥ ለሞት የመጋለጥ ዕድልን እንዲጨምር ሳይንስ ያረጋግጣል። የቴክሳስ ዩኒቨርሲቲ ተመራማሪዎች እንዳረጋገጡት የዕለቱን የፕሮቲን ፍላጎታቸውን በጠዋት ቁርስ ላይ የሚወስዱ አረጋውያን ምሽት ላይ ከሚመገቡት ይልቅ 73% የበለጠ የጡንቻ መጠን አስጠብቀው መኖር ችለዋል።
ምክንያቱም ሌሊቱን ሙሉ ከጾምን በኋላ ጠዋት ላይ የጨጓራ አሲድና ምግብ የሚፈጩ ኢንዛይሞች በጣም ንቁ ስለሚሆኑ ፕሮቲን በዚህ ሰዓት በፍጥነት ይመጠጣል። ይህም ማስል ፕሮቲን ሴንተሲስ የተባለውን የጡንቻ ጥገናና ግንባታ ሂደት ያፋጥነዋል። አብዛኞቹ ሰዎች ግን በቁርስ ወቅት ካርቦሃይድሬት ብቻ ለምሳሌ ዳቦ ወይም ሴሪያል በመመገብ ከ15 ግራም ያነሰ ፕሮቲን ይወስዳሉ። በዚህ ጊዜ ሰውነታችን አስፈላጊ አሚኖ አሲዶችን ማግኘት ስለማይችል መደበኛ እንቅስቃሴዎችን ለመቀጠል ሲል የራሱን የሰውነት ጡንቻዎች መልሶ መብላትና ማክሳት ይጀምራል። 30 ግራም ፕሮቲን ለማግኘት እንደ እንቁላል፣ እርጎ፣ ቀይ ስጋ እንዲሁም እንደ ባቄላ ያሉ ጥራጥሬዎችን 9ኙንም አስፈላጊ አሚኖ አሲዶች የያዙ ምግቦችን መጠቀም ትልቅ ለውጥ ያመጣል። ልማድ ቁጥር 4 የአእምሮና የሰውነትን ሚዛን ማስተካከል ወይም ባላንስ ትሬኒንግ ነው። ቁርስ ከመመገቦ በፊት ለ1 ደቂቃ ያህል የሚዛን መጠበቅ ወይም ባላንስ ልምምድ ማድረግ ለአካል ጉዳትና ለሞት የሚዳርጉ የመውደቅ አደጋዎችን በከፍተኛ መጠን ይቀንሳል። በታዋቂው ማዮ ክሊኒክ ጥናት መሰረት በየጠዋቱ በአንድ እግር ለ30 ሴኮንድ ያህል መቆም ከ50 ዓመት ዕድሜ በኋላ የሚዳከሙትን የአእምሮና የጡንቻ ግንኙነቶች እንደገና እንዲገነቡ ያደርጋል። በጥናቱ ከተረጋገጡት ድንቅ ነገሮች አንዱ በየቀኑ ሚዛን የመጠበቅ ልምምድ የሚያደርጉ አረጋውያን በዕድሜ ምክንያት የሚኮማተሩትንና ለማስታወስ እንዲሁም ለአካላዊ መረጋጋት ወሳኝ የሆኑትን የአእምሮ ክፍሎቻቸውን ማለትም ሂፖካምፓስና ሴሬብለም መጠናቸውን ማሳደግ መቻላቸው ነው። በሌላ በኩል በአንድ እግር ለ10 ሴኮንድ ያህል መቆም የማይችሉ ሰዎች በሚቀጥሉት 7 ዓመታት ውስጥ ለከባድ ህመም ወይም ለሞት የመጋለጥ ዕድላቸው በ84% የጨመረ ሆኖ ተገኝቷል። ይህም የሰውነት ሚዛን ፈተና ከኮሌስትሮል ወይም ከደም ግፊት ምርመራ ይልቅ የጤና ሁኔታን አስቀድሞ ለመተንበይ የበለጠ ጠቃሚ ያደርገዋል። ይህ ልምምድ በጠዋት ሲደረግ የበለጠ ውጤታማ ይሆናል። ምክንያቱም በእንቅልፍ ወቅት እረፍት አግኝቶ የተስተካከለው የሰውነት ሚዛን ጠባቂ ስርዓታችን ወይም ቬስቲቡላር ሲስተም ከአልጋ እንደነቃን ለስልጠና በጣም ዝግጁ የሚሆንበት ወርቃማ ጊዜ ስለሆነ ነው። በተጨማሪም ይህ ልምምድ BDNF የተባለውን የአእምሮ ማሳደጊያ ፕሮቲን በማመንጨት አዳዲስ የነርቭ ሴሎች እንዲበቅሉ ያደርጋል። አምስተኛው አስፈላጊ ልማድ የሴል እርጅናን የሚያቆመው የ478 የትንፋሽ ስልት ነው። ጠዋት ከአልጋው እንደነቁ የ478 የትንፋሽ ስልትን በመጠቀም 10 ጊዜ በጥልቀት መተንፈስ የዲኤንኤ ሴል እርጅናን በመቀነስ በህይወት ዘመኖ ላይ ዓመታትን ይጨምራል። በአንድ ሳይንሳዊ ጥናት መሰረት ለ4 ሴኮንድ አየር ወደ ውስጥ መሳብ፣ ለ7 ሴኮንድ አየርን ይዞ ማቆየት እንዲሁም ለ8 ሴኮንድ አየርን በዝግታ ወደ ውጭ ማስወጣት ቫገስ ነርቭ የተባለውን ዋና የሰውነት ማረጋጊያ መስመር ይቀሰቅሰዋል። ይህም ሰውነቶን ከጭንቀትና ድካም ሁኔታ አውጥቶ ቀጥታ ወደ ሴል ጥገናና የእረፍት ሁኔታ ያሸጋግራል። ይህ አሰራር የክሮሞዞም ጫፎቻችንን የሚጠግነውን ቴሎሜሬዝ የተባለውን የዕድሜ ማራዘሚያ ኤንዛይም እንቅስቃሴ በ43% ይጨምራል። ከ65 ዓመት በላይ የሆኑ አብዛኞቹ ሰዎች የሚተነፍሱት የሳንባቸውን የላይኛውን ክፍል ብቻ በመሆኑ ለሰውነታቸው የሚያስፈልገውን ኦክሲጅን በ70% ያጣሉ። ይህም የሴሎችን እርጅና ያፋጥነዋል። በሌላ በኩል የ478 አተነፋፈስ ኦክሲጅን ወደ ሳንባችን የታችኛው ክፍል ድረስ ዘልቆ እንዲገባ በማድረግ ደማችን ከወትሮ በ40% የበለጠ ኦክሲጅን እንዲያገኝ ያደርጋል። አየርን ለረጅም ጊዜ ወደ ውጭ ማስወጣት ደግሞ የደም ግፊትን በ10%፣ የሰውነት መቆጣትን ወይም ኢንፍላሜሽን በ35% እና የኮርቲሶል ወይም የእርጅና ሆርሞን መጠንን ደግሞ እስከ 50% ይቀንሳል። እነዚህ የጠዋት ልማዶች ተቀናጅተው ሲሰሩ በሰውነታችን ላይ አስደናቂ የተፈጥሮ ተአምር ይፈጥራሉ። አንደኛ፣ ለብ ያለ ውሃ መጠጣት ደምን ያቀጥናል፣ የውስጥ አካላትን ያነቃቃል። ሁለተኛ፣ የፀሐይ ብርሃን ማግኘት የሰውነት የተፈጥሮ ስርዓትና ሆርሞኖችን ያስተካክላል። ሶስተኛ፣ 30 ግራም ፕሮቲን መመገብ የጡንቻ መመናመንን ይከላከላል፣ አጥንትን ይገነባል። አራተኛ፣ ሚዛን የመጠበቅ ልምምድ አእምሮን ያድሳል፣ የመውደቅ አደጋን ይከላከላል። እንዲሁም በመጨረሻ አምስተኛ፣ የ478 አስተነፋፈስ ስልት የሴል እርጅናን ወደ ኋላ ይመልሳል። ይህንን ሙሉ ልማድ በአንድ ጀንበር ለመጨረስ ብላችሁ አትጨነቁ። ነገ ጠዋት በአንዱ ቀላል ልማድ ይጀምሩ። ከዚያም በየሳምንቱ አዳዲስ ልማዶችን እየጨመሩ ይሄዱ። በ6 ሳምንታት ውስጥ የባዮሎጂካል ዕድሜውን ወደ ኋላ የሚመልስ ጠንካራ የጠዋት ልማድ መገንባት ትችላላችሁ። ዛሬ ጠዋት የሚያደርጉት ትንሽ ውሳኔ በ85 እና 90 ዓመታችሁ በጥሩ ጤንነትና በደስታ መኖር ወይም በህመም መቆየቶን ይወስናል። የዛሬው የጤና መረጃችን ይህንን ይመስላል። ቪዲዮ ከተመቻችሁ ለወዳጅ ዘመዶ ሼር ማድረጉን እንዳይረሱ። በቀጣይ በሌላ ጠቃሚ የጤና መረጃ እስከምንገናኝ ጤና ይስጣችሁ። ቻው።